ትንሱዬ እንግዲህ ያው ሁላችንም እናውቃታለን። ትንሱዬ ማለት እንግዲህ የአብርሽ ውጤት ናት። በአብርሽ ቤት ቀርባ ኢንተርቪዋን ሰምተን ሁላችንም በጣም አዝነናል። እንግዲህ ከጊዜ በኋላ ያው የፈጣሪ ስራ ሆኖ እንግዲህ ካላዛር ጋር እንዴት እንደተገናኙ እንዴት እንደሆነ ሁላችንም ከመጀመሪያው እስከ መጨረሻው አይተን ነበር። ከዚያ በኋላ አላዛርም ፍቅር አቀረበላት። ያው በጊዜው አልተቀበለችው ነበር። እኔ የሚገርመኝ የእናቱ ነገር ነው። እናቱ ማሻአላ እንደዚህ ያሉ እናቶች ዋው! በጣም ደስ የምትል እናት ናት። በነገራችን ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ በትንሱዬና በአላዛር ወይም እንግዲህ በአላዛር እናት መጥቻለሁ። በጣም ደስ የሚል ቆይታ ነበር የዛሬው ቪዲዮ። እንግዲህ ትንሱዬ አላዛር ፍቅር ሲያቀርብላት በጊዜው አልተቀበለችም ነበር። እኛ ደግሞ እንዴት የማትቀበለው አላዛር፣ በነገራችን ላይ እኔ ከዩቱበሮች በጣም የማከብረው ልጅና በጣም ደስ የሚል በቃ የተረጋጋ በቃ አንደኛ ከዩቱበሮች በጣም ደስ ይለኛል ብቻ እና እንግዲህ ዛሬ እናቷንም አናግራ የአላዛር እናት እንግዲህ ቁጭ ብላ ባልወልድሽም ልጄ ነሽ፣ ሁሉን ነገር ልክ እንዳላዛር የሆነ ነገር ቢፈጠር እየሮጥሽ መተሽ ለነገኛሽ የሁለት ሰዓት የሶስት ሰዓት መንገድ ነው ስትል እኔ እንጃ እንደዚህ ያሉ ኧረ እንግዲህ ኢንሻአላህ መጨረሻውን አላህ ያሳምርላቸው፣ ፈጣሪ ያሳምርላቸው። ለጊዜው እንግዲህ ፍቅሩን ተቀብለዋለች። አላዛር ማመን ነበር ያቃተው። እሷ ይቅርበኝ ማሚ፣ እሱስ እንዴት ነው መጥቷል? አስቀይሜዋለሁኝ። በቃ ፍቅርህን ተቀብያለሁ። እኔ እናቴት ናት የገረመችኝ፣ በእውነት እላችኋለሁ። የእናቴቱ ነገር በጣም ነው የገረመኝና በዚህው ከዘለቁ በጣም ሀሪፍ ነው። ትንሱዬም ቢሆን ምንም ነገር እንግዲህ አላዛርን ከምናውቀው እኔ እንጃ ሰውን የሚያስከፋ አይመስልም። እንግዲህ አይታወቅም። የሰው ልጅ እንግዲህ ላዩን አሳምሮ ውስጡን ደግሞ እንግዲህ ፈጣሪ ነው የሚያውቀውና ብቻ ላይ በጣም ደስ ብሎኛል ከመግለጽ በላይ። እንግዲህ አለምሽ ዛሬ ነው። ዛሬ ማለት ዛሬ ነው። ትንሱዬ የአብርሽ ውጤት ናት። ትንሱዬ በአብርሽ ቤት ኢንተርቪዋን ሰምተናል። ትንሱዬ በጣም ታሳዝናለች እና እናቷን አማክራ ሁሉም ነገር እኮ ብቻ ያው ስሜቴን እኔ የኔን ትቼ የእናቴን ነበር የማዳምጥ ስትል በጣም ያሳዘነች። እንግዲህ የአላዛር እናትን ብዙ ነገር ብላታለች፣ ብዙ ነገር ተቀብላታለች፣ በጣም ብዙ ነገር መክራታለች። እሷም እንግዲህ ዛሬ በደስታ ፍቅር ተቀብላለች። በጣም ደስ ይላል። ቤተሰቦች እንግዲህ ትንሱዬን ብዙዎቻችን ተልበናታል። ብዙዎቻችን ለምን ማትቀበል፣ ብዙዎቻችን ለምን እንደዚህ ማትል ብለን ሰድበዋታል። እኛ ደግሞ በቪዲዮ በምናየው ነገር ነው የምንሳደበው ወይም የምንተቸው፣ ልክ የአላዛር እናት እንዳለችው ማለት ነው። እና ያም ሆነ ይህ እንግዲህ ሁሉም ነገር በአንድ ቀን መቼም ፍቅርን እሺ ማለት ያው በጣም ስለሚከብድ ነው እና በጣም ደስ ይላል። እንግዲህ ቀጣይ ደግሞ እስቲ ምን እንደሚፈጠር አብረን የምናይ ይሆናል። ለቤት አዲስ ከሆናችሁ ሰብስክራይብ ላይ ያደርጋችሁ አበረታቱኝ። ትንሱዬ በጣም ደስ ብሎኛል። አላዛር ፍቅርህን ስለተቀበለች በጣም ደስ ብሎኛል። እንጃ አላዛር በጣም የማከብረው ሰውና ሲናገር ራሱ በጣም የተረጋጋ ብቻ እንደምታዩት ነው እና ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም።